በአብዛኛው አፍሪካ የሚወደደው የቡርኪና ፋሶ መሪ ኢብራሂም ትራኦሬ ማለት ነው። ያው አብዛኛው ሰው ይወደዋል፣ አብዛኛው ደግሞ አይወደውም። እንደምታውቁት ሰሞኑ የሆነ መግለጫ ሰጥቶ ነበርና መግለጫው ላይ ዲሞክራሲ የሚባለው ቃል ለአፍሪካ እንደማይሆን ማለት በቃ ለአፍሪካ አፍሪካን ለመግዛት እንደሚጠቀሙበት ውጭዎቹ እና ዲሞክራሲ የሚባለውን ቃል ተጠቅመውን ዲስታብላይዝ እንደሚያደርጉ እና የእነሱ ባሪ አድርገውን እንደሚያስቀሩን ሲያወራ ነበር እና አብዛኞቹ እሱ የሚቃወሙ ሰዎች እያሉ ያሉት ማለት ነው ይህን ተገና አድርጎ ስልጣኑን ይዞ ሊቀጥል ነው ምናምን ነገር እያሉ ነበር። ግን እሱ አርጊው እያደረገ ያለው ማለት ተመሳሳይ መግለጫ ላይ ማለት ነው ስለ ሊቢያ አውርቶ ነበርና ሊቢያን እንዴት ዲሞክራሲ እንስጥሽ ብለዋት ከዛ በኋላ ዲስታብላይዝ እንዳደረጓት አሁን አገሪቱ ትርምስ ላይ እንዳለች እና ምር ዲሞክራሲ የሚፈልግ ሰው ደግሞ መጀመሪያ የራሱን ነገር ማምረት እንዳለበት ከነጮች ዲፔንደንስ መውጣት እንዳለበት እና ሬቮሉሽነሪ የሚለው ነገር አለ እና ምንድነው ሀገሪቱን ለመቀየር መጀመሪያ ሬቮሉሽነሪ መሆን አለበት። ሬቮሉሽነሪ ለመሆን ደግሞ አንደኛ ሀገር ወዳድ መሆን አለበት፣ ሁለተኛ ኖሌጅ የሚወድ ሰው መሆን አለበት፣ ሶስተኛ ደግሞ እንደዚህ ኦፕሬሲቭ ሰዎች ሲመጡ ወይም ደግሞ በዲሞክራሲ በሚለው ቃል ተሸፍነው በእነሱ ስር ሊያደርጉ የሚፈልጉ ኢንቲቲዎች ሲመጡ እነሱን ሪዚስት ማድረግ አለብህ ምናምን ይላል እና እነዚህ ነገሮች ከሌሉ ስለ ዲሞክራሲ የሚባል ነገር እንዳታዋሩኝ ብሏል እና እንደምታውቁት ማለት ነው በፍሬንች ኮሎኒ ስር የነበረችን ቡርኪና ፋሶ አብዛኛውን ነገሮች ናሽናላይዝ እያደረገ በቡርኪና ፋሶ እጅ አድርጓል ማለት ነው እስካሁን ድረስ እና እሱ በኋላ ማለት ነው ቡርኪና ፋሶ ብዙ ለውጦች አይታለች እና ይሄ ዲሞክራሲ የሚባለው ነገር ለአፍሪካ በአጠቃላይ አይጠቅማትም ነው የሚለው እና አብዛኛው ሰው ማለት ነው ስለሱ ጥሩ አመለካከትም ያለው አለ፣ ጥሩ አመለካከትም የሌለው አለ እና የእናንተ ሀሳብ ምንድነው? ኮሜንት ሴክሽን ስራ አስቀምጡልኝ። ሰሞኑ እንግዲህ አዲስ አበባ ውስጥ 39ኛው አፍሪካ ሰሚት የተካሄደ ነው እና ከተለያየ ሀገር እንደውም ጭማሪ መሪዎች እየመጡ ነው። በዚህ መሀል ያልተጠራ አንድ ሰው አለ። እሱም ማነው? የቡርኪና ፋሶ መሪ ኢብራሂም ትራኦሬ ነው። 37 ዓመቱ ሄድ ኦፍ ስቴት ለምንድን ያልተጠራው? ማለት ቡርኪና ፋሶ አፍሪካ ውስጥ ነው። ታዲያ ለምንድን ያልተጠራው? ያልተጠራበት ምክንያት ማለት ነው ይህ ሰውዬ ትንሽ ያስቸግራል። እንደምናውቀው ከሆነ ማለት ነው ቡርኪና ፋሶ ድሮ ፍሬንች ግዛት ነበረች። ታዲያ እሱ ስልጣን ከያዘ በኋላ ማለት ነው ፍሬንቾችን በጣም አኪዩዝ እያደረጋቸው ነበረ። ማለት ፍሬንቾች ኒዮኮሎኒያሊዝምን አሁንም ፕራክቲስ እያደረጉ እንደነበረ እና እንዳልተመቸው ነው እየተናገረ የነበረው ማለት ነው። ኒዮኮሎኒያሊዝም ማለት ደግሞ ማለት ነው ግዛት ቀኝ ግዛት ሆኖ በፎርስ ሳይሆን ላይክ በካልቸር በምን ኤድ በመስጠት ምናምን ነገር አንድ ሀገር ስቲል ሌላን ሀገር ኢንፍሉዌንስ ስታደርግ ማለት ነው። ማለት መሪዎቹ ስቲል የራሳቸውን ሳይሆን የሚያደርጉት የፍሬንች ወይም ደግሞ የነጮችን አጀንዳ ነው የሚያራምዱት ሀሳብ ነበር የሚቃወመው ማለት ነው። ታዲያ እሱ ስልጣን ከያዘ በኋላ ነጮችን እንደምንም አድርጎ ከሀገሩ እያሽቀነጠረ እያስወጣ ነበረ። ለምሳሌ የፍሬንች ወታደሮችና የፍሬንች ዲፕሎማቶች ከሀገሩ እንዲወጡ አድርጓል። በዛ መንገድ እዛ ሀገር መንገድ የለም እና በስነስርዓት አሪፍ ሮድ ሰርቶላቸዋል። እሱ ብቻ ሳይሆን ማለት ነው ወርቅ የጎልድ ሪፋይነሪ ማለት ወርቅ ከእዛው ሀገር ሪፋይን ተደርጎ እንዲወጣ፣ ምክንያቱም ሪፋይን ሳይደረግ ከወጣ ቫሊዩ ስለሚቀንስ ማለት ነው እዛው ተደርጎ እንዲወጣ አድርጓል። እሱ ብቻ ሳይሆን ማለት ነው 2 የዩኬ ማይኒንግ ካምፓኒዎች አሉ እዛ ሀገር ማለት ነው እና ሁለቱንም ናሽናላይዝ አድርጓቸዋል። ማለት እነዚህ ካምፓኒዎች ከሚጠቅሙን ይልቅ የሚጎዱን ነው የሚብሰው በሚል ናሽናላይዝ አድርጓቸዋል ማለት ነው፣ ወስዷቸዋል ማለት ነው። ታዲያ ይሄ የመሰለ መሪ ለምንድን ነው የተባረረው? ስቲል እንግዲህ የኤዩ ምክንያት ምንድን ነው? ይሄ ሰውዬ ስልጣን የያዘው በመፈንቅለ መንግስት ነው የሚል ምክንያት ነው እና የእሱ ስራ ደግሞ በጣም ብዙ ኮስችኖችን እያነሳ ነው አፍሪካ ውስጥ ማለት ነው። ለምንድን ነው አፍሪካ ሁሉንም ዓለም የምጠቀም ኮንቲኔንት እንዴት ነው ራሷ መጠቀም ያቃታት? እናም ዲሞክራሲ የምትለውን ቃል በጣም ኮስችን ያደርጋል ሰውየው። ሪሊ ለአፍሪካ ዲሞክራሲ ነው ወይ የሚሆነው የሚለውን ጥያቄ ያነሳል ማለት ነው። እና ደግሞ ይሄ ለነጮች ምናምን ዴንጀረስ የሆነ ጥያቄ ነው ማለት ዲስከስ እንዲደረግ ራሱ አይፈልጉም እንደዚህ አይነት ነገር። በዚህ ሰውዬ የተነሳ ማለት ነው ሌሎች ሀገሮች ለምሳሌ አይቮሪ ኮስት ምናምን ነገር ከሀገራቸው ፍሬንቾችን አባራለች እና ማለት ነው ይህ ሰውዬ እንደውም አልፈልጋችሁም ብሎ ኤዩን የራሱን አላያንስ ኦፍ ሳህል ስቴት ወይም ደግሞ የሳህል ሪጅኖች ጥምር ብሎ ማሊ፣ ኒጀሪያና ቡርኪና ፋሶ ሆኖ ኤኤስን መሰረቱ ማለት ነው። ማለት እርስ በርስ እንተጋገዛለን አታስፈልጉንም ብለው ማለት ነው። ኤዩ ስቲል በነጮች ስር ናት ነው የሚለው እሱ እና ባይዘዊ በዚህ ምክንያት ስንት ጊዜ ሊገደል ተሞክሯል። ይኸው እንደሚባለው ከሆነ 19 ጊዜ አሳሲኔሽኖች ተሞክሮበታል ይህ ሰውዬ ማለት ነው። ግን የእሱ ጥያቄ ስቲል የሁሉም አፍሪካ ሀገር ጆሮ ውስጥ የሚያቃጭል ጥያቄ ነው። እናንተ ምን ታስባላችሁ? ኢብራሂም ትራኦሬ ትክክል ነው ወይስ ኤዩ በህጓ ስለጸናች ትክክል ናት ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ስራ አስቀምጡልኝ። ፎሎ ማድረግ እንዳረሱ ይመቻችሁ። And announced the closure of the university in Addis Ababa to face the threat. I did not see any action from the African Union to protect these headquarters. Most Western states saw Addis Ababa falling, packing up and leaving. Ethiopia fought, found an internal solution, and is living more or less in peace today. The children of Congo have been dying for years. Several other conflicts, such as in Sudan, exist on the continent. We would have liked to see the African Union generate the forces and all the necessary strategies to support these states so they can regain peace. For nearly 10 years, the Sahel has been the theater of international terrorism. But we see no support from these organizations to find a solution to this problem.
Worse, a few days ago, a country foreign to Africa